ሰላም የሰሞኑን አነጋጋሪ ጉዳይ እስኪ ለማየት እንሞክር። ባምቢ እና ዶንኪ ቲዩብ እሸቱ መለሰ ሲመላለሱበት የነበረውን ጉዳይ ለማየት ሞክሬያለሁ እና ልጁ ወድሽ ልጄ ከዚህ በላይ ደግሞ ከፍ ዶንኪ ቲዩብ ኦነር እሸቱ መለሰ ነው የሚባለው። ባምቢ ወይም ሀና ግደይ ትባላለች። በሁለት መካከል ቀጥታ ነው የተመላለሱ ያሉትና የሱም ከመናገል የሷም ከመናገል እንደሆነ ለማየት ሞክሬያለሁና እኔ ከጅምሩ ልጁ የመጣበትን ሂደት አውቃለሁ which means እከታተለው ነበር እንደማንኛውም ሶሻል ሚዲያ ኢንፍሉዌንሰር he is the beginner ነው። በቃ ይሄ ሶሻል ሚዲያው ዩቲዩብን በደንብ ጀምሮ ጥሩ እየሄደ ያለ ልጅ ነው። ግን እንደማንኛውም ሰው ስትረግል ነበረበት። ኢኮኖሚካል፣ ሶሻል፣ ኤዱኬሽናል ስትረግሎችን አሳልፎ እዚህ የደረሰ ልጅ ነውና ያው ከዛ በኋላ እነኚህን ስትራግሎች ፐብሊክ መሆንና መሆን የሌለባቸውን ጉዳዮች እንኳን አመዛዝኖ ሶሻል ሚዲያው በሚመጥን መልክ ለማቅረብ የሞከረ ልጅ ነው የሚል ድምዳሜ የለኝም። ምክንያቱም ፐርሰናል የሚሆኑ ነገሮችን ፐብሊክ የሚያደርግበት ጊዜ ነበርና አንደኛ ከትምህርት ጋር የተያያዘ ያለውን ፊዚካል ላይፍ ቻሌንጆች ኤቭሪቲንግ እንደ ሪያሊቲ ሾው ሲሆን ነው የሚታየውና እሱ ደግሞ ፕላትፎርሙ እንደዛ ስላልነበረ ፕራይቬት የሆኑ ነገሮችን ሲያሳይ ነበር። እሱ ፐርሰናሊ አግሪ የማላደርግበት ነገር ነው። ኤቭሪባዲ ስትራግል ያደርጋል ላይፍ ላይ ያ ፕራይቬት ነው። ፕራይቬት ስትራግሎች ከወጡማ እኮ ሰክሰስ ላይ ያሉ ሰዎች ያ ስትራግል በቃ ፐርሰናል ስለሆነ መውጣት የለበትም ብዬ አስባለሁና ከዛ በሪሌሽንሺፕ ጋር የተያያዘ ደግሞ ሌላ እንዲሁ ሀሳብ ይሰጥ ነበር። እንዲህ አድርጌ እንዲህ እሱም ፐርሰናል ነው። በቃ በሪሌሽንሺፕ የነበረው ፐብሊክ የሚሆን ነገር አይደለም። እሱንም እንዲሁ አውጥቶ እሷንም ስም መጥቀስ ነው የቀረው። ኦልሞስት እንደጠቀሰው ነው የሚቆጠረውና እሱንም ፐብሊክ አድርጎታል። which means still እንደዚህ አይነት ሹ አሉበት እና I can say or I can't say እንዲህ ነው ለማለት እሱን ጀነራላይዝ ለማድረግ ይሄን ትሬንድ ይዞ መጥቶ በሶሻል ሚዲያ ላይ የተለያዩ በቃ ስራዎችን እየሰራ ቆይቶ አሁን ያለበት ደረጃ ደርሷልና it's true። በቃ እንግዲህ ሚዲያውን ገምግሙት ካላችሁን it's a public media ፐብሊክ ሲሆን ደግሞ ሃይማኖት አይለይም፣ ከየት መጡ የሚለውን ቋንቋ አይለይም። እሱ ያካተተ ሶሻል ሚዲያ እንደሆነ ነው የማውቀውና አሁን ከቅርብ ጊዜ ወዲህ ቅይር ብሎ እና ልስበክህ እና ምዕራፍና ቁጥር ልጥራልህ በቃ የሃይማኖት መሪዎችን ወይም የሃይማኖት መምህራኖችን ሮል በመያዝ ወይንም በመቀማት አይካንሴ ጭራሽ እሱ ሆኖ ገሳጭ አስተማሪ ማለት ካለው የሶሻል ሚዲያ ፕላትፎርም ውጪ አክት ሲያደርግ አይቼበታለሁ እና ሪሊ እኔ ዲስአፖይንት ነው የሚያደርገው። አልተስማማሁበትም ይሄን ጉዳይ ሶዛት አንደኛ ሃይማኖት ፕሪቺንግ አይችልም እሱ ይሄ ሀዝኖ ዘራይ ቱ ዱ ዛት በቃ እኔ ብዬ ማስበው እሱ ነው። መብት የለውም፣ አልተማረም፣ ዲፕሎማ የለውም በዚህ ጉዳይ ላይ ይሄን ለመናገር ምንም አይነት መብት የለውም ኦር ስልጣንም የለውም። ወርሺፕ ማድረግ ከፈለገ ኦር ሃይማኖትን መከተል ከፈለገ ግን አይጠበቅበትም ፐብሊክሊ እንደዚህ ምዕራፍና ቁጥር እየጠቀሰ እንዲህ በቃ የሚዲያ አክሰሱን እና የሚዲያ አካሄዱን መለየት መቻል አለበት ነው እያልኩ ያለሁትና
ሞቲቬት ያደርጋል፣ ይሰብካል። መለያየት አቅቶኝ እስካቃተኝ ድረስ እንደዚህ ሲያደርጋቸዋለሁ እና ቶትሊ ሮንግ ነው የዚህ ልጅ አካሄድ። አሁን መታረም ያለበት ብዬ ስለማስብ ነው። ከዛ በመቀጠል እንግዲህ የሃይማኖት ነገሮችን እየነካካ ከመጣ ወዲህ ጭራሽ ምሳሌ እየሰጠ ያለ ስልጣኑ ያለ ቦታው ጭራሽ ኢየሱስም ኦልሞስት ማንሳት ጋር የተያያዘ ፐርሰናል አታክ ፈጥሮ እሱን ገምጋሚ፣ እሱን አንሺና ጣይ፣ እሱን ኃጢአት ለኪና መዛኝ ሆኖ ነው እየቀረበ ያየሁትና ሪል ይሄ ከዚህ አንድ አመዛዛኝ ምክንያታዊ እውቀት ያለው ሰው የሚጠበቅ አይደለም። በግጥ በስሩ ሰው ስላሉ ነው እንጂ ከመስመር በቀላሉ መውጣት የሚችል ልጅ ነው። ኤክሰፕት ሂዝ ኖሌጅ ኤንድ ታለንት ሂዝ ኢፈርት ማለት ነው። እና ትንሽ የፐርሶናሊቲ ፕሮብለም እንዳለበት ተገንዝቤያለሁ። ሴም ፋሽን ልጅቷም ባምቢ የራሷን ፕላትፎርም የተጠቀመችው ሴቶች እንዴት ሶሻል ሚዲያ እንደሚጠቀሙ ኢንተርናሽናሊ ሪቪው ማድረግ እንችላለን። እሷ የተለየ አይደለም። ግን ኮንቨርሴሽኑ ከመጣ በኋላ እና ሰዎች በሚሰጧት ኮሜንት ሪፖስቶች ምክንያት አግሬሲቭሊ እንድትናገር ሆናለች። which means እሷንም ያው ፐርሰናሊቲዋን የገመገምንበት ነው። ግን እሷ የሰራችው የሶሻል ሚዲያ እንቅስቃሴ ከማንም የተለየ አይደለም። መጥፎም ጎን ጥሩም ጎን አለው ብሎ ኦዲየንስ የራሱን ሀሳብ ይሰጣል። አንድ ግለሰብ ብድግ ብሎ ግን እንደዚህ አይነት ነገር መናገሩ አልተስማማሁበትም። ስለዚህ ሶሻል ሚዲያ ስንጠቀም ማን ነው ኦዲየንሳችን፣ ማን ነው የሚከታተለን፣ ለማን ነው የምንሰራው የሚለውን ማወቅ አለብን። ሶዛት እሱን አክብረን እሱን ነው መስራት እንደ ግለሰብ እንደ ፐርሰናል አይነት ነገር ሶሻል ሚዲያ ላይ ለሰፊው ማህበረሰብ የተለያየ ባህል፣ የተለያየ ካልቸር፣ የተለያየ ቋንቋ፣ የተለያየ አመለካከት ያለው ማህበረሰብ እሱን የሚመጥን የሶሻል ሚዲያ እንቅስቃሴ ማድረግ ነው እንጂ ሃይማኖትን ይዞ ያለ ቦታው ያለ ስልጣን ነው እንደዚህ አይነት ነገር። ከዛ ደግሞ ፐርሰናል ነገሮችን አድርጎ እንደዚህ እንትን ማድረግ ትክክል ነው ብዬ አላስብም። እኔ ሁለቱንም ላይ ያየሁት ነገር ባምቢም ሆነ ዶንኪቲው የራሳቸው ፖዚቲቭ ኔጌቲቭ እንትን አለው። እዛ ኦዲየንስ ይዳኛቸዋል። እኛ ኦዲየንሶች ሀሳብ እንስጣቸው በቃ እንጂ መመላለሱ አይመጥንም፣ አይጠበቅም። ሰው ስራ ሲሰራ በብዙ አይነት መንገድ ጉልበት፣ ጊዜ፣ ገንዘብ አውጥቶ ስራ ይሰራል። እሱን ደግሞ ሪተርን ለማድረግ እንቅስቃሴ ያደርጋል ማለት ነው። እና ሶሻል ሚዲያ አጠቃቀማችንን በደንብ በስነ ስርዓት ብንይዝ ጥሩ ነው የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ደግሞ ጨምሩበት እስኪ ከዚህ በተረፈ ማለት ነው።